አሁን የምትመለከቱት ቪዲዮ ጃህራ ሆስፒታል ላይ ይገኛል። የሆነ ቪዲዮ አይቼ ነበረ ትላንትና ጠዋት ተልኮልኝ እሱን አላመንኩም። ቀጥታ መሄድ አለብኝ ብዬ ዛሬ ጠዋት ከጓደኞቼ ጋር ከቤተክርስቲያን መልስ ጃህራ ሄድን። እንደ ሄድን ያው ያገኘነው እውነተኛው ነው። 6 ወሩ ሆኖታል ሆስፒታል ላይ ከተኛ። እንግዲህ ጭንቅላቱ ላይ ኦፕራሽን አድርገውታል። እንደሚታየው ይሄው ኦፕራሽን የተደረገበት የተረተረ አለ። አንጉሉን አውጥተውታል ነው የሚባለው። ኩላሊቱም አንዱን ኦፕራሽን አድርገው ፍሪጅ ውስጥ አስገብተውት ፍሪጅ ውስጥ ተቀምጦ ነበር። እሱ ተመልሰዋል እንዳደስ፣ ግን በፊት በኤሌክትሪክ ነበር ሲሰራ የቆየው። አሁን ሰውየው እንደምታዩት መስማት እንጂ መናገር አይችልም። አንድ እጁና አንድ እግሩ ሽባ ሆነዋል። ያው ይሄው እንደምታዩት ነው። ይሄ ይመስላል። አባካችሁ ኢትዮጵያውያን ያላችሁ አድራሻውን እንኳን እንዳይናገር ረስቸዋለሁ ነው የሚለው። ምንም ነገር የሚያስታውሰው ነገር የለም። ከፍል ስንጠይቅም የከፍሉም መናገር ማያውቅም። አባካችሁ ኤምባሲም የኢትዮጵያ ኤምባሲ በኮች ውስጥ ለምትገኙ የሚመለከታችሁና የምትረዱን የምታግዙን ካለ በኢትዮጵያዊነታችሁ አባካችሁ በእግዚአብሔር ስም እንጠይቃለን። ይሄው ይመስላል እንግዲህ። እባካችሁ ኢትዮጵያውያናችሁ በኢትዮጵያዊነታችንን እባካችሁ የምትተባበሩን ካለን በእግዚአብሔር ስም እንጠይቃለን። ምን ብዬ እንደምናገር እኔ አላውቅም። ነገሮች ሁሉ ግራ ገብተውኛል። እባካችሁ እላለሁ በድጋሚ